ላይ እግዚአብሔር ታላቅ ነው። እንግዲህ አኬጂያ ቪሌጅ እንኳን በሰላም በፍቅር መጣችሁ እላለሁ። ይሄ ለየት ያለ ቦታ ነው፣ ደስ የሚል ቦታ ነው እና ሁላችንም ላሰባሰበን ለልዑል እግዚአብሔር ያው ክብሩን እሱ ይውሰድ፣ እናመሰግነዋለን። አሁን ወደ አባታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ናኩቶ ለገባሬ ሰናት ለልዑል እግዚአብሔር መሐሪ አቡነ ለዝኖ አምላክ ወዳነ ኢየሱስ ክርስቶስ እስመ ሰወረና ወረዳና ቀበና ቅረበና ተወከፈና ተመጸነና እንኳኔ ዝማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስለመጣችሁልን ስላከበራችሁን እግዚአብሔር ያክብርልን። እዚህ ቤት ያደረኩበት ትልቅ ምክንያት አለ። ይሄ ትኩረት ለሴቶችና ለሕፃናት ማህበር ነው። እናቶችንና ልጆችን አለን የምንልበት ቦታ ነው። እዚህ መጣችሁ ለልጆቻችሁ በርዝዴይ ክርስትና እንደዚህ ስታከብሩ እናትንም ልጅንም እየረዳችሁ ነው። ይሄንን ሜንሽን ማድረግ ፈልጋለሁ። እኔን ብላችሁ ባለቤቴን ብላችሁ የመጣችሁት በጠቅላላና በአንድ ድንጋይ ሁለት ወፍ ነው። እግዚአብሔር የሚወደውን ነገር ነው ያደረግነውና ዛሬ ብዙ ሰው ገብተን መጎብኘት አለብን እየተባለ ነበር። ግን አንድ ሁለት ሰው በጣም የታመመበት ልጆች ስላሉ ብዙ የሰው ትንፋሽ ስለማይፈለግ በፕሮግራም በፕላን ከሚቀጥለው ሳምንት በኋላ ከሲስተር ጋር መተን እሺ ትጎበኛላችሁ። ይሄንን የመሰለ ቦታ በሴትነት ሳይበግራት ብቻዋን ሆና እዚህ ያደረሰችው ከፈጣሪ በታች ሲስተር አሳየች ትባላለች። እባካችሁ አንዴ ለሲስተርዬ አመሰግናለሁ።